ስንቶቻችሁ ናችሁ እጃችሁ ላይ ባለው ስልክና በፒሲያችሁ ላይ በሚገኙት እነዚህ ሁለት ታዋቂ የኤአይ ሶፍትዌሮች ማለትም በጀሚናይ እና በቻት ጂፒቲ ሪል የሆነ ገንዘብ ሜክ አድርጋችሁ የምታውቁት? ሎክ እኔ ፕራክቲካሊ እየሰራሁባቸው የምገኝባቸው ብዙ መንገዶች አሉ። ዛሬ ላይ ቻት ጂፒቲን ኦር ጀሚናይን ልክ ይሄ ብዙ በጣም ለፈን የሚሰሩ ቪዲዮዎች አሉ። ይሄ እንደዚህ አይነት ቪዲዮ አይደለም። ለፈን ያልኳችሁ እንደ መሰላችሁ ላይክ ቻት ጂፒቲን ቁጭ ብለን ወይም ደግሞ ጀሚናይን እስኪ አንብቢልኝ እስኪ ንገሪኝ አይደለም ዛሬ የምንለው። ዛሬ በቀጥታ ከነዚህ ከሁለት ሶፍትዌሮች ከጀሚናይ እና ከቻት ጂፒቲ በየትኛው በቀላሉ ገንዘብ ሜክ ማድረግ እንችላለን የሚለውን መልስ የምታገኙበት ቪዲዮ ነው ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት እነዚህ የሚከተሉት ፖይንቶች ላይ በቀላሉ ምላሽ ታገኛላችሁ። የመጀመሪያው ቻት ጂፒቲም ሆነ ጀሚናይ ምን አይነት ናውን የሆነ ፊቸር አላቸው፣ ላይክ ለየትኛው ዓላማ ለየትኛው ፐርፐስ ብንጠቀመው ይመከራል። ሁለተኛ ደግሞ ዩኒክ የሆነውን ፊቸራቸውን እንነጋገራለን። በሶስተኝነት የሁለቱንም አድቫንቴጃቸውንም ዲስአድቫንቴጃቸውንም ግልጽ አድርገን የምንነጋገር ይሆናል። አራተኛና ወሳኝ ሁላችሁ በጉጉት የምትጠብቁት የቪዲዮ መልስ ሊሆን ይችላል ብዬ የማስበውን በየትኛው በቀላሉ ገንዘብ ወይም ዶላሮችን ሜክ ማድረግ እችላለሁ የሚለውን ፖይንት ምላሽ ታገኙበታላችሁ ማለት ነው። እንደተለመደው ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት በብዙዎቻችን ውስጥ ኤአይ ሲባል አእምሯችሁን ላይ ስለሚፈጠረው ጥያቄ ማለትም የምር ኤአይ ስራችንን እየነጠቀን ነው የሚለውን ትክክለኛ ምላሽ እንሰጣችሁ ይሆናል።